ዛሬ በሉቨር ሙዚየም ውስጥ በሚሊዮኖች የምትጎበኘው ሞናሊዛ ዝነኛ እንድትሆን ያደረጋት ሊዮናርዶ ዳቪንቺ ሳይሆን ለሁለት ዓመታት በሳጥን ውስጥ ደብቆ ያቆያት አንድ ጣሊያናዊ ሌባ እንደሆነ ያውቃሉን? አዎ፣ የዓለምን የጥበብ ታሪክ የቀየረውን ያንን አስገራሚ ስርቆት በዝርዝር እንመለከታለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን እስከ መጨረሻው በመመልከት ላይክ፣ ሼር፣ ኮሜንት በማድረግ ያበረታቱን። በጥበብ ዓለም ታሪክ ውስጥ እንደ አውሮፓውያን አቆጣጠር ነሐሴ 21 ቀን 1911 የከፋ ቀን አልነበረም። በዚያን ዕለት በፈረንሳይ ፓሪስ የሚገኘው ታዋቂው የሉቨር ሙዚየም ለሳምንታት የጽዳት ሥራ ዝግ ሆኖ ነበር። ሆኖም በዚያ ጸጥታ በሰፈነበት ማለዳ በዓለም ላይ በሚስጥራዊ ፈገግታዋ የምትታወቀውና የሊዮናርዶ ዳቪንቺ ድንቅ ሥራ የሆነችው ሞናሊዛ ከቆመችበት ግድግዳ ላይ ድምፅ ሳይሰማ ጠፋች። የሚገርመው ግን ሙዚየሙ ስዕሏ መጥፋቷን እንኳን ለማወቅ ሙሉ 24 ሰዓታት ፈጅቶበት ነበር። ጥበቃዎቹ ስዕሏ የነበረችበት ቦታ ባዶ መሆኑን ሲመለከቱ ምናልባት በሙዚየም ውስጥ የሚገኙ ፎቶግራፍ አንሺዎች ለስራ ወስደዋት ይሆናል ብለው አሰቡ። በሚቀጥለው ቀን ግን ስዕሏ አለመመለሷ ሲታወቅ መላው ፈረንሳይ በድንጋጤ ተዋጠ። የማይታሰበው ተከሰተ የሚሉ የዜና አርዕስተ ዜናዎች ዓለምን አጥለቀለቁ። የዚህ ታላቅ ወንጀል ባለቤት ፔሩጂያ የተባለ ተራ ጣሊያናዊ ወጣት ነበር። ፔሩጂያ የተወለደው በሰሜን ጣሊያን ዱሜዛ በምትባል ትንሽዬ መንደር ውስጥ ሲሆን ያደገውም በድህነት ውስጥ ነው። የቀለም ቅብና የግንባታ ስራዎችን በመማር ኑሮውን ለማሸነፍ ወደ ፓሪስ ቢሰደድም እንደ ማንኛውም ስደተኛ በፈረንሳውያን ዘንድ ይናቅ ነበር። ቆሻሻ ጣሊያናዊ እየተባለ መጠራቱ በውስጡ ከፍተኛ ጥላቻና በቀልን እንደቀሰቀሰ ይናገራል። የሚገርመው ግን ፔሩጂያ በሉቨር ሙዚየም ውስጥ በስዕሎች ላይ የመስታወት መከላከያ የሚገጥም ሰራተኛ ሆኖ ተቀጥሮ መስራቱ ነው። ይህ አጋጣሚ የሙዚየሙን ምስጢራዊ መተላለፊያዎችና የጥበቃ ሁኔታ በቅርብ እንዲያውቅ ረድቶታል። በዚያ ወሳኝ ነሐሴ ማለዳ ፔሩጂያ እንደ ማንኛውም የሙዚየሙ ሰራተኛ ነጭ የሥራ ልብሱን በመልበስ በጠዋት 1 ሰዓት ላይ ወደ ሙዚየሙ ገባ። ማንም አልጠረጠረውም፣ ምክንያቱም እዚያው የሚሰራ ሰው ስለነበር። ማንም በሌለበት ሰዓት ሞናሊዛ ወደ ተሰቀለችበት ክፍል አመራና ስዕሏን ከግድግዳው ላይ በማውረድ ወደ ገለልተኛ የሰራተኞች ደረጃ ወስዶ ከባድ የእንጨት ፍሬሟን የመስታወት መከላከያውንም አወለቀ። ሞናሊዛ በሸራ ሳይሆን በፖፕላር እንጨት ላይ የተሳለች በመሆኗ ስለማይታጠፍ በልብስ ውስጥ ጠቅልሎ በብብቱ ስር ወሽቆ ለመውጣት ወሰነ። ወደ መውጫው ሲቃረብ በሩ ተቆልፎ አገኘው። ሆኖም የያዘውን ዊንች አውጥቶ የበር መቆለፊያውን አወለቀው። በዚህ መሃል አንድ የቧንቧ ሰራተኛ በሩን ሲከፍትለት ፔሩጂያ ስዕሏን ይዞ በሰላም ወጣ። ስዕሏን ይዞ ወደ መኖሪያ ክፍሉ ካመራ በኋላ ድርብ ወለል ላይ ባለው የእንጨት ሳጥን ውስጥ ደበቃት። ፖሊሶች ለ2 ዓመታት ፍለጋ ቢያካሂዱም ምንም ፍንጭ አላገኙም። ታዋቂውን ሰዓሊ ፓብሎ ፒካሶን ሳይቀር ጠርጥረው መርምረዋል። ፖሊስ ፔሩጂያን አንድ ጊዜ መርምሮት ነበር። ሆኖም ፖሊሶች ወደ ክፍሉ በገቡ ጊዜ ፔሩጂያ ስዕሏ ባለችበት ሳጥን ላይ ተቀምጦ ምሳውን በመብላቱና በጣም ተራሶ በመምሰሉ ሳይጠረጥሩት ቀርተዋል። ፔሩጂያ ስዕሏን ለምን ሰረቀ ለሚለው ጥያቄ የሀገር ፍቅርና የገንዘብ ፍላጎት የተደባለቀበት ምክንያት ነበረው። በሉቨር ያሉ የጣሊያን ስዕሎች በሙሉ በናፖሊዮን የተዘረፉ እንደሆኑ ያምን ስለነበር ቢያንስ አንዱን ለሀገሬ መመለስ አለብኝ የሚል የሞኝልህ ነበረው። በሌላ በኩል ደግሞ ለቤተሰቦቹ በጻፈው ደብዳቤ በቅርቡ ትልቅ ሀብት አገኛለሁ ማለቱ ስዕሏን ሽጦ ሀብታም ለመሆን ማሰቡን ያመለክታል። ይህ ምስቅልቅል ስሜት ነው ለ2 ዓመታት በጭንቀትና በሚስጥር እንዲኖር ያደረገው። ከ2 ዓመት ከ3 ወር በኋላ ፔሩጂያ በፓሪስ መቆየት ስላስፈራውና ስዕሏን ወደ ገንዘብ ለመለወጥ ስለጓጓ ሞናሊዛን በሳጥን ውስጥ ተደብቆ ወደ ጣሊያን ፍሎረንስ ተጓዘ። አልፌርዶ ጄሪ ለተባለ የጥንታዊ ዕቃዎች ነጋዴ ሊዮናርዶ በሚል የውሸት ስም ደብዳቤ ጻፈ። የተዘረፈችውን የጣሊያን ሀብት ይዣለሁ፣ ለሀገሬ መመለስም እፈልጋለሁ የሚል መልእክት አስተላለፈ። ነጋዴውና
የኡፉዚ ሙዚየም ዳይሬክተር ፔሩጂያ ወዳረፈበት ትሪፖሊ ሆቴል አመሩ። ፔሩጂያ የሳጥኑን ሚስጥራዊ ክፍል ከፍቶና የቆሸሹ ልብሶችን ገለል አድርጎ ስዕሏን ሲያወጣት ባለሙያዎቹ በድንጋጤ ተዋጡ። እውነተኛዋ ሞናሊዛ ለሁለት ዓመታት ከታየችበት በላይ አምራና ውብ ሆና አገኟት። ወዲያውኑ ለፖሊስ በማሳወቅ ፔሩጂያን በቁጥጥር ስር አዋሉት። ፔሩጂያ በፍርድ ቤት ቀርቦ በቆራጥነት ተከራከረ። ለሀገሬ ክብርና ለጣሊያን ሕዝብ ስል ነው ያደረኩት የሚለው ንግግሩ በጣሊያን ሕዝብ ዘንድ እንደ ጀግና እንዲታይ አደረገው። በወቅቱ በጣሊያንና በፈረንሳይ መካከል የነበረው ፖለቲካዊ ውጥረትና የሕዝብ ስሜት ለፔሩጂያ ትልቅ ከለላ ሆነለት። ፍርድ ቤቱ ጥፋተኛ ቢለውም ወንጀሉ በሀገር ፍቅር ስሜት የተደረገ ነው በሚል ቅጣቱን በጣም በማቅለል ለጥቂት ወራት ብቻ እንዲታሰር ተወሰነ። ሞናሊዛ ወደ ፈረንሳይ ከመመለሷ በፊት በመላው ጣሊያን ለሕዝብ ታይታለች። በሺዎች የሚቆጠሩ ሰዎች በልቅሶና በደስታ ተቀብለዋታል። ይህ ስርቆት ነው ሞናሊዛን በዓለም ላይ ቁጥር 1 ስዕል ያደረጋት። ከዚህ በፊት የታወቀችው በጥበብ ባለሙያዎች ዘንድ ብቻ ነበር። ከስርቆቱ በኋላ ግን በዓለም ዙሪያ ባሉ ጋዜጦች ላይ ስሟ በመውጣቱና ታሪኩም እንደ ልብ ወለድ በመሰማቱ ተራው ሕዝብ ሁሉ የሚያውቃትና ለማየት የሚጓጓላት ምስል ሆነች። ፔሩጂያ ከእስር ከተፈታ በኋላ ወደ ፈረንሳይ ተመልሶ በራሱ ስም መኖር ጀመረ። በአንደኛው የዓለም ጦርነት ተሳትፎ በኦስትሪያውያን ተማርኮ በጦር እስረኝነትም ለ2 ዓመታት ቆይቷል። ከአንደኛው የዓለም ጦርነት በኋላ ወደ ፓሪስ ተመልሶ ትዳር መስርቶና ሴት ልጅ ወልዶ ኑሮውን ቀጥሏል። ሆኖም የሰራው ወንጀል ጥላ ሆኖ ተከተለው። በመጨረሻም ጥቅምት 8 ቀን 1925 በ44ኛው የልደት ቀኑ በልብ ህመም በፓሪስ ከተማ በሞት ተለየ። የሞናሊዛ ስርቆት ታሪክ የሰው ልጅን ስብስብና ምስቅልቅል ባህሪ በሚገባ ያሳያል። ፔሩጂያ በአንድ በኩል ለሀገሩ የሚቆረቆርና የሚከራከር ጀግና መስሎ ቢቀርብም በሌላ በኩል ደግሞ ድህነት ያስመረረው መድሎ ያቆሰለውና በታላቅ የሀብት ህልም የሚመራ ተራ ሰው ነበር። ዛሬ ሞናሊዛ በሉቨር ሙዚየም ውስጥ በጥይት በማይበሳ መስታወት ተከባ በከፍተኛ የደህንነት ጥበቃ ስር ሆና በሚሊዮኖች ስትጎበኝ ይህን አሰቃቂ አስገራሚና ድፍረት የተሞላበት ጉዞዋን ለሚያውቁ ሰዎች ትልቅ የታሪክ ትምህርትና ሚስጥር ትሰጣለች። የፔሩጂያ ስምም ከስዕሏ ታሪክ ጋር ለዘላለም ተሳስሮ ይኖራል።